ሰላም ውድ የቻናሌ ተከታዮች እንኳን ለታላቁ አብይ ጾም 5ኛ ሳምንት በሰላም አደረሳችሁ። ሳምንት እንግዲህ ደብረ ዘይት በመባል ይታወቃል። ደብረ ዘይት ማለት የወይራ ተራራ ማለት ነው። ይህ ተራራ በኢየሩሳሌም ምስራቃዊ ክፍል የሚገኝ ሲሆን በክርስቶስ ታሪክ ውስጥ ትልቅ ስፍራ አለው። ጌታችን ኢየሱስ ክርስቶስ ብዙ ጊዜ ለጸሎት፣ ለትምህርት የሄደበት፣ በእርገት ወደ ሰማይ የሄደበት፣ ዳግም ለፍርድ ሲመጣ የሚቆምበት ስፍራ እንደሆነ ይነገራል። ይህ ሳምንት ቤተክርስቲያናችን አብይ ጾም አጋማሽ ወይም እኩሌታ ይባላል። ዋና ትኩረቱ ጌታችን በደብረ ዘይት ተራራ ላይ ሳለ ለደቀ መዛሙርቱ ያስተማረው ስለ ዳግም ምጽአት፣ ስለ ሁለተኛ መምጣቱ እና ስለ ዓለም መጨረሻ ምልክት የሚያሳይ ነው። ጌታችን በድንገት እንደሚመጣ እኛም እንደ ብልሆቹ ደናግል መብራታችንን አብርተን በበጎ ስራ ጸንተን ምንጠብቅበትን ማስተዋል ይስጠን። እያንዳንዱ ሰው በምድር ላይ ለሰራው ስራ ልክ ዋጋ እንደሚቀበል የምናስብበት ወቅት ነው። ሞት መጨረሻ እንዳልሆነ፣ የዘላለም ሕይወት እንዳለ ተስፋ የምናደርግበት ሳምንት ይሁንልን። ደብረ ዘይት የፍርድ ቀን መታሰቢያ ብቻ ሳይሆን የብርሃን ተስፋ ጭምር ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።